ሮሚዬ ጠበቁሽ እኮ ነው። ቆንጆ ጊዜ እናሳልፋለን ተባብለን ይላል የኔ ፍቅር። ቅሬሻለሁ። የምርህን ነው? ምን ሆነሃል? ምን ነው? ከወንድም ጋር ቀለበት አስራ የለ እንዴ? ወይ አንቺ ካዲ ተረጋጋ፣ አትገፍትረኝ። ሰብስክራይብ አድርጉና ላይክ ሼር አትርሱና ኮሜንት ስጡን ከልብ። ይህ ነው ምስጋናችን ለእናንተ ከኛ ዘንድ ከኃይለ ፕሮዳክሽን። ዝም ብለሽ ነይ። እንዴ ብንቂ ነው ቤት ድረስ መጪው? ምን አገባኝ? ቤተሰብ ያለውን መተግበር አለብን። ቤተሰብ አለ እንጂ አልተስማማውም። ወደድክም ጠላህም እንጋባለን። ይሄ ታውቅሽና ነው ማገባሽ። ቤተሰብ ተጋቡ ስላለ ዝም ብሎ መጋባት አለ እንዴ? ምን መሰረተው እኮ ህይወት ነው፣ የቃቃ ትዳር አይደለም። እኔም እኮ ፈልጌው አይደለም፣ ግን ቤተሰቦቼን አላስቀይምም ብዬ ነው ሴቶኜ ላግባ የምልህ። አይመለከተኝም። ቤተሰብ አይደለም የሚወስንልኝ የወደፊት ህይወቴ። አይ እንግዲህ እሱን ከቤተሰብ ጋር ጨርስ። የኔ ቤተሰቦች አንዴ ወስነዋል። እንዳታስቢው፣ እኔ ይህን የጥንት ባህል አልከተለውም። ራሴ የምትሆነኝን ሴት መርጬ ነው ማገባው። ትጀመር እኮ ልጁ ፍቅረኛ እንዳለው ሰምቻለሁ። አምናለሁ። ታውቃለህ ከልቤ እንደማፈቅርህ። ግን የሱን ቤተሰቦች እንድትጋቡ ወስነዋል። ካላንቺ ህይወቴ እንዴት ሊሆን እንደሚችል እንኳን ማሰብ አልችልም። መጣውኛ እንዴ መታጠቢያ ቤት ደርሼ። እሺ እቴ። ሄሎ የኔ ፍቅር፣ ምን ነው ቆየሽብኝ? ሮሚዬ ጠበቁሽ እኮ ነው። ቆንጆ ጊዜ እናሳልፋለን ተባብለን ይላል የኔ ፍቅር። አምላኬ ሆይ ለምንድን ነው እየተፈተንኩ ያለሁት? ህይወቴን የምለውጥበትን ይህንን የሚያክል ፕሮጀክት አሳክተልኝ በማፈቅራት ሴት ግን እንድሰበር ለምን ፈቀድክ? ለምን አምላኬ? እና እንዴት ነህልኝ የኔ ፍቅር? እኔ ደህና ነኝ። ባለፈው እኮ ስደውል አታነሺም፣ አስጨነቅሽኝ እኮ። እሺ እስከዛሬ ድረስ ለምንድን ነው እንደምታፈቅር የምታስመስለው? ከሌላው ግንኙነት እንዳላት እንዳወቅኩ አልነግራትም። በዝምታ መጨረሻውን ማየት ፈልጋለሁ። ቤተሰብ አግባት ያለኝን ሴት ግን ማግባት አልፈልግም። አምላኬ አደራ። ምንድን ነው የማደርገው አምላኬ? መች ነው የደወልከው? ከትናንት ወዲያ ነዋ። ጸጋ ጋር ነበር እኮ። አንስቶልህ ነበር እንዴ? እንዴ እና ቀድመሽ ለምን ሳትነግሪኝ? እኔ እንዴት አውቃለሁ? ወይኔ አጋጣሚ ስለተገናኘን ነዋ። አምላኬ ቤተሰቤን ነው የምመርጠው፣ አላማዬን ነው የምመርጠው። ተጨነኩኝ እኮ። ወይ ጌታው፣ ያንተ ተአምር አያልቅም። ልክ እንደኔው በቤተሰብ ጫና ችግር ውስጥ ያለ ሰው አለ ማለት ነው። ለቤተሰቤ ብዬ ነው እንጂ እኔ ምንም የማግባት ፍላጎት የለኝም። እና ያ ሁሉ እቅዳችን ሊበላሽ ነው ማለት ነው? አይ አይበለሻሽም፣ መስተካከል አለበት። ራሴን ትልቅ ቦታ አድርሼ ለሰዎች መድረስ፣ ሰዎችን መርዳት፣ ለሰዎች መቆም ነው የኔ ዓላማ። ጌታዬ ሆይ ምን ነው ለኔም እንደዚህች አይነት ልባም ሴት ብትሰጠኝ። አዎ መስተካከል አለበት። እቅዳችን መሰረት ሁሉንም እናደርጋለን። ካገባሁት በኋላ 3 ወር ብቻ ነው የሚያስፈልገኝ። ከዛም መላይ ስለምችል ግማሽ ሀብቱን ተካፍዬ ካንተ ጋር እኖራለሁ። ሌላውን ላንተ ትቻለሁ። እንዴ አንተ እርዳኝ። ዋና ዓላማችን እሱ ነው። እኔም በምችለው ሁሉ አግዝሻለሁ፣ አፈቅርሻለሁ የኔ ቆንጆ። ዋው ጣል አርኪኝ የኔ ፍቅር። ችግር አለ እንዴ? አዎ ችግር አለ። አይኔ ጉዴ፣ አውቋል ማለት ነው። ምንድነው ችግሩ የኔ ፍቅር? ንገረኝ። ቤተሰቦቼ ከአመታት በፊት ከጎረቤት ጋር ልጃቸውን እንዳገባ ፕሮሚስ ተገባብተዋል። ተመስገን። ያወቅ መስሎኝ ነበር። አሁን ልጃቸውን እንዳገባ ይዘዋት መጥተዋል። እንዴ የኔ ፍቅር፣ እኔስ? እኔ እኮ አፈቅርሃለሁ። አዎ ታፈቅርኛለሽ፣ አስመሳይ ሴት። አይ ችግር የለውም አታስቢ፣ ያስተካክለዋለሁ። አንቺን ነው ማገባው። አታስብ፣ ካንተ ቀድሜ። እውነት ነው። አስመሳይ። ምን ማድረግ እንዳለብኝ አውቃለሁ። ለምን? አስመሳይ። እሺ በቃ የኔ ፍቅር፣ ጓደኛዬ እየጠበቀችኝ ነው፣ ሄጄ ላግኛት። እኔም ከሴት ጋር ቀጠሮ አለኝ፣ እዛ ሄዳለሁ። በቃ በኋላ እንገናኛለን። ባይ ቤብ። ምክንያትሽን እስከማውቅ ብቻ ታገሽ። ጭራሽ ነው ቤት ነው ትሎኝ። መገናኘት አለብን። የኔ ፍቅር ችግር አለ እንዴ? የኔ ቆንጆ ምንድን ነው የተፈጠረው? ባለፈው ስደውል እሱ ስልኩን አላየውም። እሱ ችግር አልፈናል፣ ግን ከዛ የባሰ በጣም ትልቅ ችግር ተፈጥሯል። ምን ተፈጠረ? ቤተሰቦቹ እንዲያገባ ሌላ ሴት አምጥተውለታል። አንቺ ፍቅረኛው እንደሆንሽ አያውቁም እንዴ? አያውቁም፣ አላስተዋወቀኝም። እሺ አሁን ምን እናድርግ? ስለ ልጅቷ ሙሉ ነገር አጣርቼ ነው የመጣሁት። ልጅቷ የራሷ ካፌ አላት። አንተ እዛ እየሄድክ እንደምንም ልጅቷን በፍቅር ታጠምድልኛለህ። በጣም አሪፍ። ይሄን ለእኔ ታዩ። እሺ እኔ እንደምንም እወጣዋለሁ። ትንሽ ጊዜ ቢወስድብኝ።
እነዛ ልጆች አስተናግጅልኝ። ምን ብያት ወሬ ልጀምር? ከምልህ በላይ ጨንቆኛል ነው የምልህ። ቡናው አልተመቸኝም ብዬ ቤቱን ልረብሽ እንዴ? እሺ ምንድን ነው የሚሻለው አሁን? ቆይ ምንድነው የተፈጠረው? ለምንድን ነው ማትነግረኝ? የ2 ዓመት ፍቅረኛዬ ቺት አደረገችብኝ። ከሌላ ወንድ ጋር ይሄን ሁሉ ዓመት ግንኙነት አላት። የምርህን ነው የምትለኝ? ምን እሱ ይገርምሃል እንዴ? ቤተሰብ የሆነች ልጅ አንጥተው አግባ እያሉኝ ነው። እንዴት ነው የማታውቃትን ሴት የምታገባው? እሱን አይደል እንዴ የምለው? አቤት ወንድሜ፣ ችግር አለ? የማየውን ነገር እኮ ነው። ቡናው በጣም ይጣፍጣል። ችግር የለም፣ ያለውን ነገር በሙሉ እናስተካክለዋለን። አዎ እንደዛ ይሻላል። ቤት እየመጣሽ አታፍይልኝም የኔ ቆንጆ? ያቺን ደግሞ አንዴ ልፍታው እንጂ አይኗን ማየት አልፈልግም። በዛውም ቆንጆ ጊዜ አብረን እናሳልፋለን። ልቀቀኝ! ይሄን የትን የለመድከውን መጨማለቅ እዛው ልክስክስ ውጣልኝ ከቤቴ። ቤተሰብ አግባት ብሎ ያመጣልኝ ልጅ እኮ ነች እንዴ ኤደን! ልክስክስ ውጣልኝ። ክብር ያለኝ ሴት ነኝ። ሂድ ውጣ። ምን ይመስላል? ውጣ። ነገሩን አበላሹት። እሺ አሁን ምን ይሻላል? ኤደን እኮ ማለት ገገመ እኮ እሱ ራሱ። በህይወቴ እንደሱ አይነት ሰው አጋጥሞኝም አይችም አላቅም። የእህት ጉዳይ እንዴት ሆነ? ልትድሯት ነው አልተባለ? አዎ ግን ያለ ፍላጎቷ ነው፣ በቤተሰብ ጫና ነው። ግቢ እኮ አብረን ተምረን ነበር። ኤደን እኮ ማለት ለእምነቷ ሟች፣ ለሰዎች ደስታ የኖረች፣ ሰው ሲከፋው የማትወድ፣ ምን ልበልክ፣ ከዓላማው ፍንክች የማትል ሴት እና እንዴት ይሆናል? ያለ ፍላጎት ጋብቻ እኮ በጣም ከባድ ነገር ነው። ምን ጥያቄ ያለው? እሱማ በጣም ከባድ ነው። ግን እኔ የሆነ ነገር ላደርግ አስቤያለሁ። ግቢ ስንማር እኔ ራሱ መኛት ነበር። የሚገርም ምን ያህል ወንዶች ስርስሯ እንደሚሄዱ በቃ ማመን አችልም። ምን ለማድረግ አሰብክ? ሁለታችንም ራሳችን እንችለናል። ስለዚህ በቤተሰብ አንመራ። ደግሞ የሥራ ሰው ናት። ባይገርም ይህን ካፌ ጥራ ግራ በራሷ ነው የከፈተችው። በራሷ ጥረት ይህን የሚያክል ካፌ ከፈተች ነው የምትለኝ? አዎ እንደኔ ቤተሰብ የመረጠልህ ምርጫ አሪፍ ነው። በዚህ ላይ እሷም የሥራ ሰው ናት። አንተም ከልቤ የሥራ ሰው ነህ። ፕሮጀክት አለክ ታውቃለህ። አንተ ደግሞ የምትፈልገው ከጎንህ ሆና የምትደግፍህን ሴት ነው። እሷ በደንብ ታግዛሃለች። ስለዚህ ይህን እድልህን ባታሳልፈው የተሻለ ነው ወንድሜ። የስራዋን ጉዳይ ብቻ አመቻችቼ ከዚህ ይዤ ልጠፋ አስቤያለሁ። አይኔ እያየማ የማታውቀውን ሰው እንድታገባ አልፈቅድም። በዓላማም በሁሉም ነገር ማሽ ታደርጋላችሁ። እንዳትሸወድ፣ እመነኝ፣ እንዳትሸወድ። እኔ ተናግር ያለው እንግዲህ እና እድሌ ልሞክር። ለማንኛውም ቀርቤ ላውራት። ሂድና አሁኑኑ አቃጥለው ጊዜ የለም። ሂድ ተነስና አውራት። አዎ ካመንክበት አይደል? እንደዛ ነው የሚሻለው። ቃወምህም አንቺ ቀለኛ ነሽ። አሁን እስኪ ልጄ ናፍቃኛለች ስጪልኝ። እማዬ! ወይ ልጄ እንዴት ነሽልኝ? እኔ እናት ልጄ ናና ጉዴ ላሳየህ። ይኸው እዚህ ኦፊስ ከአልኩ ልጅ ጋር ናቸው። ና እዚህ ጋር አሁን እናያቸው የለ። ለምን ዝም አልካት እስካሁን? አታስብ፣ ዛሬ ሁሉንም ነገር እጨርሰዋለሁ። ሀሳብሽ ምንድን ነው? ንገሪኝ እስኪ አሁን። ምንም ያሰብኩት ነገር የለም። ተጠንቀቅ፣ ድንገት እንዳይወጡብህ። ባለፈው ከኤደን ጋር እንዴት ሆናችሁ? ባለፈውማ እኮ። ወይ ልጄ እንዴት ነሽልኝ? እኔ እናት ልጄ ደህና ነኝ። ስትመጪ ቸኮሌት ግዢልኝ እሺ? እሺ እኔ ልጅ ገዝቼልሽ ነው የምመጣው። እንዴት ነክ? ልጅ አለሽ ማለት ነው? አዎ ልጅ አለኝ። እና እንዴት ነው ልጅ ያላትን ሴት አግባ የሚሉኝ? ኦኬ ራሴ ያሳደግኳት ልጅ ስለሆነች ነው። እንደ ራሴ ልጅ ነው ማየት። ለዛ ነው ልጄ ናት ያልከው። ልጄ ብላ ስታወራ እኮ ልጅ ያላትን ሴት እንዴት ነው ማገባው ብዬ ስናደድ ነበር። ህይወቱ እኮ ያንቺ ነው። ይህንን በቀላሉ መቀበል የለብሽም። እሺ ምን አደርጋለሁ ወንድሜ፣ አማራጭ አጣሁ እኮ። እኔ የማትወጂውን ሰው እንድታገቢ አልፈልግም። ለካ እሷ የምትረዳት ልጅ ነች። በጣም ይገርማል። ቅልብ ነው ያላት። አየህ አይደል፣ ፈጣሪ ሁሉንም ነገር ለበጎ ነው የሚያደርገው። አዎ እኔም እሱን የተረዳሁት። ያችን ልጅ ካየኋት ቀን ጀምሮ እንቅልፍ እንኳን እንደ ልቤ ተኝቼ አላውቅም። ደግሞ እሷን ለማሰብ ሰዓት እንኳን አልመርጥም። ስሰራ፣ ስለብስ፣ ስበላ፣ ስጠጣ ሳላስበው የማየውን ፍቅር ውስጥ ወድቄያለሁ። እና እሷ ለእኔ የተፈጠረች ዕጣ ፈንታዬ ትሆን ብዬ በደንብ ሳስባት ነበር። ወንድሜ እኔ አልዋሽም፣ ልጁ ላይ እስከዛሬ መጥፎ ነገር አላየሁበትም። ከዛ በኋላ አግኝተሽው ነበር እንዴ? ሲጀመር እንደዛች አይነት ልጅ መቼም አታገኝም። ቤተሰብ ያለህን ብትሰማ ይሻላል። ቆንጆ ጊዜ ነበር እኔ ፍቅር። አታስብ፣ እኔም ሁሉም ነገር ገብቶኛል፣ ወስኛለሁ። እንዴ ወጡ! አየህልኝ አይደል ጉዴን? ምን አይነት ወራዳ ሴት ነች! አታስብ፣ አሁን ያበቃል።
አንቺ ከሃዲ ለዚሁ ለፎቶ አፕሊኬሽን መሳካቱ ሰላወቅሽ ነው እስካሁን ሳታፈቅረኝ አብረሽኝ የቆየሽው? አይደለም እኮ አይደለም። ቆይ ከዛ በኋላ አግኝተሽው ነበር እንዴ? ከዛ በኋላ እንዴ ነው ያገኘሁት? ምን አለ ሳታፈቅረኝ አብረሽኝ ከምትቆይ? እኔ ሲጀምር እሷን አላውቃትም። እኔን ከዚህ ውስጥ አውጡኝ። ምን አልክ? ከሷ ጋር ከምትወዘን የህይወትህን ቀይር። በተደጋጋሚ አግኝተሽው ቢሆን እሺ፣ አንዴ ብቻ አግኝተሽው ስለሱ እንዴት እንዲህ ልታወሪ ቻልሽ? ፕሮጀክት እንድትሳካልኝ ስለምታውቅ ነው እንደምታፈቅረኝ ስታስመስል የነበረው። አታስጨንቀኝ በቃ ወንድሜ፣ እኔ አላውቅም። ቆይ ከስራ ቦታ ስልክ ተደወለልኝ። አንቺ ሁለተኛ ላይሽ አልፈልግም። የማይሆን ነገር ውስጥ ከተሽ ነበር። ወይዬ ሳሪ ከተሽ ነበር። እኔ ስጣ ፈንታዬን አግኝቻለሁ። ለአንቺ እግዚአብሔር ይሁንሽ። ያሟል እንዴ? ደህና ነሽ? ግን ደህና ነኝ። አንቺ ራሱ ጥፋት አለብሽ። አትጠነቅቂም እንዴ? ለማንኛውም ተረጋጊ። ያመጣው ሐሳብ እጅሽ ሊጠፋ ነው እንዴ ወንድሜ? ስራዬስ? እሱን ሁሉንም ነገር እናስተካክለዋለን። አሁን ሂድና ለኤደን ያለውን ነገር በሙሉ ነገራት። አብራችሁ መሆን አለባችሁ። አዎ ግድ ነው። 15 ቀን ፊልድ ለውጣ ነውና ስመለስ ራሴ አግኝቼ እነግራታለሁ። አብሬያት ሆናለሁ፣ አገባታለሁ። በቤተሰቦቻችን ጨክነን ጥለናቸው ልንጠፋ ነው? እነሱም ጨክነው ለማታውቂ ሰው ሊድሩሽ ነው። ምን ይገርማል? ነይ አሁን እንሂድ። አንተ ሳትነግረኝ መጣ እንዴ? ገና 20 ደቂቃ ከመጣው እና እንዴት ነው ተሳካለ? አዎ እንግዲህ ያኛው ተሳክቷል። አሁን የኤደን ጉዳይ ነው የቀረው። ሄጄ አወራታለሁኝ። እስኪ በጣም አሪፍ ይቅናክ። እንግዲህ ያለውን ነገር አሳውቃለሁ። አይ እኔ ደስተኛ ነኝ በሁሉም ነገር። ኤደን ቆይ አንዴ መልሼ እደውልልሻለሁ። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ጠፋክ? አዎ ለስራ ጉዳይ ወጣ ብዬ ነበር። አሁን መግባቴ ነው። ኦኬ አሪፍ ነው። ስለባለፈው ጉዳይ ላወራሽ ነበር። ያው እኔና አንቺን ያተዋወቀን ቤተሰብ ነው። አንቺ መተሽ እንጋባለን ስትይ እኔ ግን በተቃራኒው አልፈልግም ስልሽ ነበር። አሁን ግን ሀሳቤን ቀይሬያለሁ። እናም ስለ አንቺ ሳስብ ነበር። ቤተሰብ ባመጣው ሀሳብ ምክንያት ብዙ ነገር አይቻለሁ። ምትሆነኝን ሴትም አግኝቻለሁ እና የእኔ ዕጣ ፈንታ አንቺ ነሽ። አፍቅሬሻለሁ። የምርህን ነው? ምን ሆነሃል? ምን ነው? ከወንድም ጋር ቀለበት አስሬ የለ እንዴ? ወይስ አልሰማህም? ምን እያልሽ ነው ሄደን? ደህና አይደለሽም እንዴ? ደህና ያልሆንከውማ አንተ ነህ። ቤተሰብ ሲጀመር የፈለገው የእነሱን ዝምድና እንጂ እኔ እናንተ መጋባት አይደለም። ስለዚህ ቤተሰብ ተወያይቶ እኔና ወንድም ቀለበት አስረናል። ምናልባት እዚህ ስላልሆን ካልነገሩም ይሆናል። የኔ ፍቅር ወንድሜ መቼ መተ ነው? አሁን መግባቴ ነው። አሪፍ ነው። እንኳን ደህና መጣ። ያለውን ነገር ነገረች አይደል? ልታገባት እንደማትፈልግ ስትናገር ነበር። ያው አንተ ወንድሜ የማትፈልገው ነገር ውስጥ ከምትገባ ብዬ እነሱ ያመጡትን ጥያቄ እኔው ተቀበልኩት። ደግሞ ወንድሟ ይዟት ሊጠፋ ሲል ለትንሽ ነው ያገኘኋት እና የዛኔ ልክ እንዳየዋን ነው የወደድኳት። እኔም በውሳኔ አልተጸጸትኩም። ተመስገን ነው። እዚህ ስላልነበርክ የቀለበቱን ፕሮግራም አልነገርኩህም። ለሰርጉ ግን ተዘጋጅ። ዛሬስ ከበደኝ። እሺ ይዘጋጃለሁ። በል በቃ ቤት እንገናኛለን። ለመቀን ቆሞ የሚሄድ እንዲህ ይቻላል እንዴ? ያለው በድነ ይቻላል። ኩልሽ በድነ የት ሀገር ባህል ነው? ኮሜንት ላይ ሀሳባችሁን አስቀምጡልኝ። ልቀበል እንዴትስ ልልመደው? እንዴትስ ልልመደው? ሳጣ በቅጽበት ለኔ ያልኩትን አሁን ግን ነው ማለት ነው የሚኖረው። ለኔ ያልኩትን ወንድሙ የተመኛል ባንቺ ብቻ ነበር ዓለም የተሰራው። ሰብስክራይብ አድርጉና ላይክ ሸር አትርሱና ኮሜንት ስጡን ከልብ። ይህ ነው ምስጋናችን እናንተ ከኛ ዘንድ ከኃይለ ፕሮዳክሽን። ይመቻል።